ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? የኔ እግዚአብሔር ይመስገን። እግዚአብሔር ሰላምታ ይብዛላችሁ ባላችሁበት። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ወንድሞቼ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም፣ እግዚአብሔር የተመሰገነ ይሁን። ሁሉ መልካም እና እንዴት ናችሁ? እግዚአብሔር ይመስገን። ዛሬ የመጣሁት ፎዚን ዩቲዩበሯን ላመሰግን ነበር። ፎዚዬ እግዚአብሔር ይስጥልኝ፣ የኔ መልካም፣ የኔ ደግ ሰው፣ የኔ መልካም የኔ ህዋ ሰው እንዲማር ሰው ሰርቶ እንዲለወጥ የሰው ምሳሌ የሆንሽው ፎዚ አመሰግንሻለሁ እና እግዚአብሔር ይስጥልኝ። አላህ የምትፈልጊ ቦታ ደርስሽ፣ ህልምሽን ሁሉ ያሳካልሽ፣ የምትፈልጊ ቦታ ደረሽ። ወላሂ እውነት ለአንቺ ቃል አጣጣ። እውነት በጣም የሚገርም ሰው ነሽ። አተሳሰብሽ ሰው እንዲሰርቶ እንዲለወጥ እንዲቀየር የሰው ምሳሌ የሆንሽው እና መልካም ህዋ ሰው እንዲቀየር እንዲለወጥ የምትፈልጊ ሰው ነሽ። አላህ ወላሂ የምትፈልጊ ቦታ ያደርስሽ። አላህ የምትፈልጊ ቦታ ያደርስሽ፣ የልብሽን ያሳካልሽ። እውነት ቤተሰብ በቃ የምትወጃችሁ ሁሉ ይሳካልሽ እልሻለሁ። እውነት አንቺ በጣም ማለት ብዙ ሰው ራሳቸው ብቻ ሰርቶ እንዲለውጡ፣ ራሳቸው ብቻ መቀየር፣ ራሳቸው ብቻ እንዲለውጡ ነው እንጂ የሚፈልጉት። እኛ ማለት እኛም ልክ እንደነሱ ለውጥ እንፈልጋለን፣ ግን አናውቅም በምንስራ እንዴት እንለውጥ፣ እንዴት እንቀየር። ስልክ አለ ልክ እንደነሱ ማለት ነው፣ ግን ምን እንስራበት፣ ምን እናደርግበት፣ ምን እንቀየርበት አናውቀውም። ግን ዝም ብለን ነው የምንጠቀሙ ማለት ነው። ዝም ብለን የእነሱን በማየት እነሱን በመበረታታት ብቻ ነው እንትን የምንለው። ምን እንስራበት፣ እንዴት እንስራበት፣ ምን እንቀየርበት፣ ምን እንዳርግበት አናውቅም ማለት። እንደ አንቺ ቢያስተምሩ ቢያስረዱን እና እኛ ሰርተን እንድንለወጥ ቢያበረታቱ ዛሬ ቢያንስ ከዛሬ ወደ ነገ የተሻለ ነገር ላይ እንደርሳለን ማለት ነው። አንቺ ግን ያው በትንሹ የራስሽ እውቀት አንቺ ሰርተሽ እንደ ለውጥ እንዳገኘሽው እኛም ደግሞ ሰርተን ለውጥ እንድናገኝ ረድተሽና ማለት ነው። መንገድ ከፍተሽልናል። እንደዚህ ስሩ፣ በዚህ ስሩ፣ እንደዚህ ብለሽ አስረድተሽኛል፣ አስተምረሽናል። እግዚአብሔር ይስጥልኝ። እውነት ወላሂ የምትፈልጊ ቦታ ደርስሽ፣ የምትወጃችሁ ሁሉ ይሳካልሽ። እሚነጤን ያስጥሽ፣ እሚነጤን ያስጥሽ። ሌላ ምንም ምንሽ ነገር የለኝም። በጣም ነው የምወደሽ ፎዚ እና ማለት በአንቺ ነው ማለት እኔ ከከፈትኩት አሁን ከተከፈተው 2 ዓመት ምናምን አልፎታል። ግን እስከዛሬ ምንም ነገር አድርጌበት አላውቅም፣ ለቅቄበትም አላውቅም፣ ያርጌበት አላውቅም። ግን ዝም ብዬ ገብቼ አንዳንድ ቪዲዮዎችን ዝም ብዬ አያለሁ እንጂ ለቅቄበትም እንትን ሰርቼበትም አላውቅም ማለት ነው። ምክንያቱም ማለት እንደዚህ ያርጋችሁ ስሩ፣ እንደዚህ ያርጋችሁ ተለወጡ፣ እንደዚህ ያድርጋችሁ የሚል ሰው የለም ማለት እንደዚህ እንደ አንቺ የሚያስረዳ እና የሚያበረታተው ሰው የለም። እና አሁን አንቺ ቪዲዮሽ ሳየው ማለት የተረዳሁት ማለት በቃ ቢሰራው ስለምን አልሰራው ማለት ሰርቼ እንትን ብልስ ማለት ተስፋ ሰጠሽኝ ማለት ነው። ማለት በእኔ በቃ አለ በሆነ ነገሮች በቃ እንድሰራ እንድበረታታ በቃ የሆነ ማለት ምሳሌ ሆንሽ ማለት ነው። እውነት አንቺ በጣም ትልቅ ሰው ነሽ፣ መልካም ሰው ነሽ። ለሰው መልካም የምታስቢ የሰው ለውጥ የሚያስደስትሽ ሰው ነሽ። አንቺ ራስሽ ሰርተሽ ለተለወጥሽው እኛ እህትሽ ማለት ሰርተን እንድንለወጥ አድርገሽናልና በጣም ነው ማመሰግንሽ። እግዚአብሔር ይስጥልኝ፣ እወድሻለሁ እና እግዚአብሔር የሚነጥል ይስጥሽ። እኔ ቪዲዮሽ ስመለከቱ ማለት የሆነ ተስፋ ለውጥ ሰው ሰርቶ እንዴት አድርገን ሰርተን እንድንለወጥ ነገር ነው ብርቱ ይሆንሽ ማለት ነው። ያበረታታሽኝ ማለት ስታስተምሪ ማለት እንደዚህ አድርጋችሁ ግፈቱ፣ እንደዚህ አድርጋችሁ ስሩ፣ በዚህ አድርጋችሁ ለምን አሰሩ ነው ማለት ሰው ብቻ ስታበረታቱ እናንተ ራሳችሁ ምንም ነገር ሳሰሩ ብለሽ አሁን እኛ እዚህ ዋይፋ አለን ፈጣሪ ይመስገን አለን። ግን ዝም ብለን ምን እንሰራበት፣ ምን እናደርግበት? ምንም እየሰራንበት አይደለም። በትግሉም ሆነ በዘመን ሆነ ግን አንቺ አሁን እንድንሰራ አድርገሽናል ማለት እንድሰርተን እንድንለወጥበት በቃ ለውጥ እንድናሳይበት ስራችን ነው ብለን አምነን እንድንሰራባት ስላደረግሽን በጣም ነው የማመሰግንሽ። እና አንቺ ጎበዝ ሰው ነሽ፣ በጣም ብርቱ፣ በቃ የሰው ምሳሌ ነሽ። እውነት በእኔ በራሴ ማለት ነው የሰው ነው ያላቀው በራሴ እና ጀግና ነሽ። በርቺ፣ እንደዚሁ ቀጥይ። መልካምነትሽ በቃ ማለት በቃ ላንቺ ቀለጣጣው ማለት እንደ አንቺ አይነት አንድ 10 ቢኖረን የምር ዛሬ እኛው ዝም ብለን ስልካችን ባሉ ቀፎችን ይዘና እንቀመጥም ነበር። ቢያንስ እንደ አንቺ ቢያስተምሩ
እንደ አንቺ ለምን እንደዚህ አድርጋችሁ ያሰሩበት? ለምን ለውጥ አታሰሩበት? ለምን እንደዚህ አድርጋችሁ ለምን ያሰሩ? ለምን ሰርታችሁ አትለወጡበትም? ለምን ሰርታችሁ አትቀየሩበትም ብሎ የሚያሳየንና እንደ አንቺ የሚያብራራልን ሰው አታንኑ እስከዛሬ እንትን የምንለው ማለት ነው። አሁን ግን አንቺ እውነት ከፈጣሪ የተሰጠን ማለት እዚህ የስደት ዓለም ላይ ሆነን የተሰጠን ሰው ነሽ እና በጣም አድርጌ አመሰግንሻለሁ። እኔ በራሴ እንትን ማለት ነው ገልጽልሽ ማለት ነው። እና በጣም ወድሻለሁ እውነት ማለት የአንቺ ቪዲዮዎች ሻው በጣም ነው የሚገርመው ማለት ስታስተምሪ ሰው ስታሳየ ሰው ለውጥ ለምን እንደዚህ አድርጋችሁ ብለሽ አሰሩ ብለሽ ሰው ስታስረጅ በቃ እንትን ስትይ በጣም ነው የሚገርመኝ እውነት ማለት አንቺ በጣም መልካም ሰው ነሽ። የምር እውነት ለመናገር ለመሽቃበጥ ወይም ደግሞ ለምናምን አይደለም። እንዳንቺ አይነት አላየሁትም እስከዛሬ። ለምን ያሰሩበትን ለምን እንደዚህ ታደርጉበትን ለምን እንደዚህ አርጋችሁ ለምን አሰሩበትን ብሎ የምትምል ሰው አላየሁትም እስከዛሬ። አንቺን ብቻ ነው ያየሁት። እውነት መልካም ሰው ነሽ። የሰው ለውጥ የሚያስደስትሽ ሰው ነሽ። እዚህ ስደት ዓለም ላይ ሆነሽ ሰው ሰርቶ እንዲቀየር የምትፈልጊ ልጅ ነሽ ማለት ነው። እና አንቺ ስላወቅኩሽ ደስ ብሎኛል። እግዚአብሔር የሚነጠነስሽ ባልሽበት ደስተኛ መልካም ህይወት በቃ ጥሩ በቃ የምትመኝ ሁሉ እግዚአብሔር የምታመልኪ አምላክሽ ያሳካልሽ ልሻለሁ። እና ወንድም እህቶቼ እናንተም ደግሞ ቪዲዮአችሁ የሷ ቪዲዮ ላይ ገብታችሁ ዩቲዩበር ላይ ፎዚ ብላችሁ ሰርች ስታደርጉ የራሳችሁ ይመጣል። ፎዚ ብላችሁ ሰርች ስታደርጉ ራሱ ይመጣል። እናንተ እዛ ላይ ገብታችሁ እሷ የምትሰራው ቪዲዮዎችን እያንዳንዱን ብትመለከቱ ማለት ራሳችሁ ትሰራላችሁ፣ ትለወጡባታላችሁ፣ ለውጥ ታገኛላችሁ። እና ከሷ አይታችሁ ተምራችሁ ሰርታችሁ እንድትለወጡ ተስፋ አደርጋለሁ። ወዳችኋለሁ። ሚነገናስትልኝ ከወደዳችሁ ቱጋሪ ላይክ አድርጉልኝ። ወዳችኋለሁ። ባይ ባይ።